ጤና ይስጥልኝ የኢንቫንጋዲ አካዳሚ ኃላፊዎች እንዲሁም የኢንቫንጋዲ አካዳሚ ቲም ሜምበሮች ስለሰጣችሁኝ እድል በጣም እያመሰገንኩኝ። ስሜ ታምቢዞት ውዱ ይባላል። የምኖረው አዲስ አበባ ነው። እድሜ 25። የመጀመሪያ ዲግሪን የሰራው በኮምፒውተር ሳይንስ ነው። ከ2 ዓመት በላይ በአይቲ ኤንድ ኔትወርክ አድሚኒስትሬተር የስራ ልምድ አለኝ ወይ ደግሞ አገልግያለሁ ማለት ነው። እናንተ ጋር የምሰጠው የኦንላይን ቱቶሪንግ የትምህርት አይነት የሚሆነው ስለ ኮምፒውተር ኔትወርኪንግ ነው የሚሆነው ማለት። ስለዚህ ለተማሪዎች በሚገባቸው ቋንቋ ቀለል ባለ አገላለጽ ለፕራይማሪም ስኩል ይሁን ለሰከንዳሪ ስኩል ተማሪዎች ቀለል ባለ አገላለጽ የማስረዳት ችሎታ አለኝ። እንዲሁም ደግሞ የምጠቀመው የማስተማር ሂደት የተሻለ ነው ብዬ በራሴ አምናለሁ። እንዲሁም ደግሞ በራስ መተማመንም አለኝ ብዬ አምናለሁ። ከዚህ በዘለለ ስለምሰጠው ኮርስ አንዳንድ ነገር ለመናገር ያክል ስለ ኮምፒውተር ኔትወርኪንግ ከማውራታችን በፊት ኮምፒውተር ኔትወርኪንግ ከመማራችን በፊት ተማሪዎች ኦብጀክቲቫቸው ምንድን ነው? አት ዘ ኤንድ ኦፍ ዚስ ክላስ ምንድነው ኦብጀክቲቫቸው? በመጨረሻ ይሄ ኮርስ ካለቀ በኋላ የሚኖር ልስታው ታደርጋለሁ ማለት ነው። የመጀመሪያው ምንድነው? መደበኛ የሆነ አንደርስታንዲንግ ስለ ኮምፒውተር ኔትወርኪንግ እንድኖራቸው እፈልጋለሁ ማለት ነው። በሁለተኛ ደረጃ ደግሞ አይደንቲፋይ እንዲያደርጉ አይደንቲፋይ ኔትወርክ ኮምፖነንትስ ማለት ነው። ኔትወርክ ኮምፖነንት የምንላቸው ምን ናቸው የሚለውን አይደንቲፋይ እንዲያደርጉ እፈልጋለሁ ማለት ነው። ሌላኛው በሶስተኛ ደረጃ ደግሞ which and what are network devices የሚለውንም ብሪፍሊ ዲስክራይብ ኤንድ ዲፋይን እንዲያደርጉ እፈልጋለሁ ማለት ነው። በነገራችን ላይ ስለ ኮምፒውተር ኔትወርኪንግ ከማውራታችን በፊት it is two terms right? ኮምፒውተር ኤንድ ኔትወርኪንግ የሚባሉ ሁለት የተለያዩ ወርዶች አሉ። ስለዚህ መጀመሪያ ኮምፒውተር ኔትወርኪንግ የሚለውን ገለጻ ከማድረጋችን በፊት ኮምፒውተር ምንድነው፣ ኔትወርኪንግ ምንድነው የሚለውን ብሪፍሊ ሰፓሬትሊ ማየት እንፈልጋለን ማለት ነው። ስለዚህ ኮምፒውተር ማለት አን ኤሌክትሮኒክ ዲቫይስ ዛት አክሴፕት ኢንፑት ዛት ፕሮሰስ ኤንድ ዋት ዲስፕሌይ ሪዛልትስ አስ ኤ ፎርም ኦፍ ዋት አውትፑት ነው አይደለ? ያ ማለት ምንድነው? ማንኛቸውም ኤሌክትሮኒክ ዲቫይስ የሆነ ግብአት የሚቀበል የተቀበለውን ዳታ ደግሞ ፕሮሰስ የሚያደርግ በማን አማካኝነት? በሴንትራል ፕሮሰሲንግ ዩኒት አማካኝነት ፕሮሰስ የሚያደርግ ፕሮሰስ ያደረገውን ዳታ ደግሞ ለኤንድ ክላይንት ወይ ደግሞ ለጠየቀው አካል ምን ለሚል መልስ የሚሰጥ ይሄ ምን ይባላል? ኮምፒውተር ይባላል ማለት። ስለዚህ ኮምፒውተር ማለት ኤሌክትሮኒክ ዲቫይስ ሆኖ ማንኛቸውም ኤሌክትሮኒክ ዲቫይስ ሆኖ ኢንፑት የሚቀበል የተቀበለውን ኢንፑት ደግሞ ፕሮሰስ የሚያደርግ ፕሮሰስ ካደረገ በኋላ ደግሞ ሪዛልቱን በአውትፑት መልኩ የሚሰጥ ይሄ ኮምፒውተር ይባላል ማለት ነው። ስለዚህ ኮምፒውተር ይሄ ከሆነ ኔትወርኪንግ ደግሞ ምን ማለት የሚለውን ክሊርሊ ነው። ኮምፒውተር ኔትወርኪንግ ማለት ኔትወርክ ማለት ሁለት ወይም ደግሞ ከዛ በላይ ኮምፒውተሮች ኮኔክት ሲገናኙ ተገናኝተው ምን ለማድረግ ሼሪንግ ዳታ ሊሆን ይችላል። ስለዚህ አንድ ወይ ደግሞ ሁለት ኮምፒውተር ከአንድና ከዛ በላይ የሆኑ ኮምፒውተሮች ተገናኝተው ዳታ ትራንስፈር ማድረግ ሲችሉ ኦቨር ዘ ኔትወርክ ያምን ይባላል ኔትወርክ ይባላል ማለት ነው። ኢን ጀነራል ኮምፒውተር ኔትወርኪንግ ማለት ምን ማለት ነው? ኢትስ አን ኤሌክትሮኒክ ዲቫይስ ቱ ኦር ሞር ኮምፒውተርስ ኮኔክትድ ኢች አዘር ፎር ዋት ትራንስፈር ዳታ ኤንድ ኤኒ ሞር ኤልስ ሌላ ሊሆን ይችላል። ስለዚህ ኮምፒውተር ኔትወርኪንግ ይሄ ነው ማለት ነው። ሌላ ደግሞ ስለ ኮምፒውተር ኔትወርኪንግ ይሄን ካየን ኔትወርክ ዲቫይስ የምንላቸው ምን ናቸው? እንግዲህ የኔትወርክ ዲቫይስ ኮምፒውተር ኔትወርኪንግ ይሄ ከሆነ ኔትወርኪንግ ዲቫይስ ምን ናቸው የሚለው የመጀመሪያው ራውተር ነው። የሁለተኛው ስዊች ነው። የሶስተኛው አክሰስ ፖይንት ነው። የአራተኛው ፋየርዎል ሊሆን ይችላል እያለ ይቀጥላል። የአምስተኛው ብሪጅ ምን ለዋለ እንደዛ እያለ ይቀጥላል ማለት ነው። እስቲ የመጀመሪያ ሶስቶችን ነው። የመጀመሪያው ራውተር ምንድነው? ኢትስ ኤ ታይፕ ኦፍ ኔትወርክ ዲቫይስ ነው። የኔትወርክ ዲቫይስ አይነት ነው። ምንድነው የሚያደርግልን? ሁለት የተለያዩ ኔትወርኮችን የሚያገናኝልን ማለት ነው። ኢት ኮኔክትስ ቱ ዲፈረንት ኔትወርክስ። ለምሳሌ ቱ ዲፈረንት ኔትወርክ ማለት ነው ሎካል ኤሪያ ኔትወርክን አንድ ኔትወርክ ነው። አንድ ኔትወርክ ነው፣ ራሱን የቻለ ኔትወርክ ነው። ሁለተኛ ደግሞ ኢንተርኔት ወይ ደግሞ ወርልድ ዋይድ ኔትወርክ የምንለው ማለት ነው። ስለዚህ ሎካል ኤሪያ ኔትወርክን ከኢንተርኔት ጋር የሚያገናኝልን ምን ይባላል ማለት ነው? ራውተር ይባላል ማለት ነው። ዲቫይስ ነው፣ መሳሪያ ነው። ያ ማለት ሁለት የተለያዩ ሎካል ኤሪያ ኔትወርኩንና ኢንተርኔቱን የሚያገናኝልን ምን እንለዋለን ማለት ነው? ራውተር እንለዋለን ማለት ነው። when I come to ስዊች ስንመጣ ወደ ስዊች ስንመጣ ደግሞ it's another type of network device ነው። ይሄ ማለት ምን ማለት ነው? ምንድነው የሚሰራው ደግሞ ስዊች ምን ማለት ነው የሚለውን ደግሞ ክሊር ነው ያለ ማለት ነው። ስዊች ማለት መልቲፕል ዲቫይሶችን ኮኔክት የሚያደርግልን within what one network one local area network one network አንድ ወይ ደግሞ የተለያዩ ዲቫይሶችን በአንድ ሎካል ኤሪያ ኔትወርክ ውስጥ ኮኔክት የሚያደርግልን ወይ ደግሞ የሚያገናኝልን ስዊች እንለዋለን። ይሄንን ኤግዛምፕል ስናይ ፒሲያችንን ወይ ደግሞ ላፕቶፓችንን ከፕሪንተር ጋር አንድ ሎካል ኤሪያ ኔትወርክ ውስጥ ሆነ ስናገናኝ ያ ምን ይባላል ማለት ነው?
ስዊች ይባላል ማለት ነው። ስዊች ይባላል ማለት ነው። በሶስተኛ ደረጃ የምናየው ደግሞ አክሰስ ፖይንት ነው። አክሰስ ፖይንት ማለት ይሄም አናዘር ታይፕ ኦፍ ኔትወርክ ዲቫይስ ነው። ይሄ ዲቫይስ ደግሞ ምንድን ነው የሚያደርግልን? ኤክስቴንድ ዋይፋይ ከቨሬጅ ነው የሚያደርግልን ማለት ነው። ኤክስቴንድ ዋይፋይ ከቨሬጅ ያደርግልን። አክሰስ ፖይንት ማለት ያ ነው። ኤክስቴንድ ዋይፋይ ከቨሬጅ ኤክስቴንድ ወይ ደግሞ የዋይፋይ ከቨሬጃችንን የሚያራዝምልን ያ እንለዋለን ማለት ነው። አክሰስ ፖይንት እንለዋለን ማለት ነው። ስለዚህ ስለ ኮምፒውተር ኔትወርኪንግ ዲቴይል ፎር ቢግነር የሚሆኑ ፎር ኤክስፐርት የመስጠት አቅሙ ፉሊ ኮንፊደንት ነኝ ኤንድ ዊሊንግነስ አለኝ። እንዲሁም ደግሞ በትምህርት የማምን ሰው ነኝ ብዬ አምናለሁ። በመጨረሻ ማለት የምፈልገው አሁንም ስለሰጣችሁኝ እድል በጣም አመሰግናለሁ። እንግዲህ ከእናንተ ጋር በቅርቡ እንደምሰራ በጣም ታላቅ ተስፋ ነው ያለኝ። ሰላም ቆዩልኝ። አመሰግናለሁ። ቴንኪዩ